ዛሬ ጽድት ያለ ስራ ይዤላችሁ መጥቻለሁ። ምንም አይነት ስኪል አያስፈልግም። የቴሌግራም ቻናል እንዲኖራችሁም አያስፈልግም። ግሩፕ ምንም በቃ በራሳችሁ ገብታችሁ የምሰሩት ስራ ነው ይዤላችሁ የመጣሁት። የሰራችሁትንም ገንዘብ በቴሌብር፣ በኮሜርሻል ባንክ ኦፍ ኢትዮጵያ፣ በኦሮሚያ ባንክ፣ አቢሲኒያ ቀጥታ ማውጣት የምችሉት ነው። እኔም ከዚህ በፊት ከዚህ እንትን ላይ ቴሌግራም ላይ አውጥቻለሁ ማለት ነው። ቴሌግራም ላይ የሚሰራው ይሄ ስራ እንዴት እንደምትሰሩ ዲቴል ይሄን ቪዲዮ እስከ መጨረሻ አይታችሁ ስራውን መጀመር ትችላላችሁ። ምንም ቀላል ነው ስራው። እንዴት እንደምትሰሩ አሳያችኋለሁ። በተለይ ቦነስም አለው፣ አንዳንዴ ቦነስ ይሰጣችኋል። እንዴት እንደምትሰሩ ምን አለፋችሁ በዚህ ቪዲዮ አሳያችኋለሁ። አሁን ቪዲዮን ከመጀመራችን በፊት ይሄን ቪዲዮ ላይክ እያደረጋችሁ ጀምሩት። የቴሌግራሙን ሊንክ የምታገኙት እኔ ቴሌግራም ላይ ፖስት ያደረኩት ቴሌግራም ላይ ስለሚሰራ የቴሌግራም ያላችሁ ሰዎች ብቻ ናችሁ ይህን ስራ መስራት የምችሉት። የቴሌግራሜን ሊንክ ኮመንት መጀመሪያ ላይ ፒን አደርግላችኋለሁ፣ አሊያም ዮኒ እዚህ መጀመሪያ ኮመንት ላይ ወይ ዲስክሪፕሽን ስር አደርግላችኋለሁ። ገብታችሁ መጀመር ትችላላችሁ። አሁን እንዴት እንደምሰሩ ስቴፕ ባይ ስቴፕ ላሳያችሁ። እሺ ልክ ቴሌግራሜ ስታገኙት እንዲህ ጆይን ካላችሁ በኋላ እንዲህ ያመጣላችኋል። ከዛ እዚህ ጋር ያለችዋን እቺኛው ማለት ነው፣ እቺኛው ሊንክ ነው የምትጫኑት። ይታያችኋል። እቺኛው በቀይ ያረኩበትን እቺኛው ሊንክ ነው የምትጫኑት፣ የፎቶ ያለበት ከአጠገብ ማለት ነው። እሱን ስትጫኑት ወደ ውስጥ ያስገባችኋል ማለት ነው። ወደ ውስጥ ያስገባችኋል። እንዴት እንደሚሰራ ስቴፕ ባይ ስቴፕ እንዴት ገንዘባችሁ እንዴት ነው የምታወጡም አሳያችኋለሁ ማለት ነው። ቪዲዮን እናንተ በቻላችሁ አቅም ሳፖርት እያደረጋችሁ ቪዲዮ ላይክ እያደረጋችሁ ጀምሩ። በፊት ምን ታደርጋላችሁ? እዚህ ጋር እናንተ እንዲያመጣላችኋል የእነሱን ቴሌግራም ግሩፕ እንትን ካላችሁ 2 ስፒን ይሰጣችኋል። ስፒን በማድረግ ነው የምናገኘው እና ሌላ ደግሞ አድስ በማየት ምናምን ነው የምናገኘው። አሁን ስፒን እዚች ጋር ሰጥቶኛል። አያችሁ እዚች ጋር ቆላ ሳያችሁ እዚች ጋር ስንት ስፒን ያለኝ መሰላችሁ? አንድ ነው የሚለው። አንድ ስታረጉ አንድ ነው የሚቀረው። ግን ያላችሁ ስፒን ከዚህ ከላይ ከእቺኞ በቀይ ያረኩበት ከላይ ይታያችኋል ብዬ አስባለሁ። እሷ እኔ አሁን $1 አውጥቻለሁ። እናንተ አንድ ነው የምታወጡት። ከዛ ወደ 5 ይሄዳል። ከዛ ወደ 20 እንደዛ እያለ ከፍ ይላል። እዚች ጋር እኔ አሁን $4 አለኝ። አንድ ሲደርስ ካሽ አውት ማድረግ እችላለሁ ማለት ነው። 2 ስፒን አለኝ ማለት ነው። ስፒኑን አንዴ እዚች ጋር የመሃሏን መታችሁ እዚች ጋር ማለት ነው አንዴ ጠቅ ታረጋላችሁ ካላችሁ ማለት ነው። ስፒን እኔ 2 አለኝ። እኛ አሁን እናሽከረከር እንዲሽከረከርና $1 ይሰጠናል ማለት ነው። እንዲሄው ከዛን አርስ ካያያችሁ አንድ ላይ ይደመራል ይላችኋል። እኔ አርስ አላይም፣ ዝም ብዬ አንዱን ልንቀበል። አርስ ካያችሁ የዚህኛውንና የዚህኛው አንድ ላይ ተደምሮ ይሰጣችኋል። አርሱ እንዴት ነው የምታዩት? እዚች ጋር ማለት ነው። እኔ አርስ አሁን ለእናንተ ለማሳየት ስለሆነ ኖ ታንክስ ብዬ አልፈዋለሁ። ከዛን እቺኛውን ብቻ ይሰጥኛል፣ አንዷን አይደምርም ማለት ነው። እቺኛውን እቀበላታለሁ። አሁንም አንድ ስፒን ይቀረኛ፣ አንዴም ጠቅ አረጋታለሁ መሃሏን። ከዛን 0 ላይ ቀረ ስፒን። ከዛን አሁንም አርስ አመጣልኝ። አንድ ላይ ሲደመር ይሰጣል ይለኛል። እኔ አልፈልግም እለዋለሁ አሁንም። ከዛን ኖ ታንክስ እለዋለሁ። ከዛን እቺኛውን 0.6 ተቀበልኩት። ከዛን እዚች ጋር ምን ይለኛል መሰላችሁ? እዚህ ጋር እንደምታዩት $1 ወደ 0.9 ተቀንሷል። እቺ $5 ስሞላ እዚች ጋር እንደምታዩት $4 ከምናምን ነው። $5 ሲወጣ ቀጥታ ማውጣት ትችላለሁ። እናንተ $1 ታወጣውና $1 ካወጣችሁ በኋላ ወደ 5 ከፍ ይላችኋል ማለት ነው። ከዛን እኔ አሁን እቺን ስፒን ለማግኘት አሁን ደግሞ ሌላ እዚህ ጋር ዳይመንድ ይታያችኋል ብዬ አስባለሁ። ከስፒኑ አጠገብ እዚህ ጋር 291 ነው። 1000 ሲሞላኝ 1000 ዳይመንድ ሲሞላኝ አንድ ስፒን ነው ማለት ነው። 291 አለኝ። ዳይመንዷን እንዴት ነው የምታገኙት? የእነሱን ቴሌግራም ጆይን ካረጋችሁ ይሰጣችኋል ማለት ነው። 2 ስፒን ነው 3 ስፒን ይሰጣችኋል። የእነሱን ቴሌግራም እዚህ ጋር ገብታችሁ ማግኘት ትችላላችሁ። እንዴት ነው የምታገኙ ላሳያችሁ። የእነሱን ቴሌግራም እዚህ ጋር አሁን እነዚህ ታክሶች ናቸው። እንዲህ ያለፋራፍ ማረጋችሁ ታክሶች ናቸው። ዝም ብለን አንዱን ነክተን ውስጥ እንግባ። አንዱ ስንነኩ እንዲህ እዚህ ውስጥ ያሉት እንዳለ ታክስ ናቸው። እነዚህ ዳይመንድ ነው። አሁን አያችሁ እዚህ ጋር ዳይመንዶች ናቸው። እነዚህ ዳይመንድ 1000 አንድ ስፒን ነው አላልኳችሁም? 1000 አንድ ስፒን ነው። እና አሁን እዚች ጋር ምን ይላችኋል? ታክሱን ለመስራት ዋቺን ቪዲዮ ቱ እርን ይላችኋል። እቺኛ አንድ ኤክስ የምትባል አለች። እሷም ፖይንት አላት። ዳይመንዱና ይሄኛው ምስሎች ይለያያሉ። ዳይመንዱ ይታያችኋል። ዳይመንዱ 1500 የሚለው ከላይ እሱና እቺኛው ምስል አንድ አይደሉም። እቺኛው ለብቻ ነው የምትወጣው። ዳይመንዱ ለስፒን ነው እና $እና እቺ ነው የሚወጡት ማለት ነው። መጨረሻ ላይ ተረዱኛላችሁ፣ አሳያችኋለሁ። ከዛን እዚህ ጋር እዚህ ጋር ይሄን ቻናል ከተቀላቀላችሁ ሄዳችሁ ጆይን ካረጋችሁ 50 ስፒን ይሰጣችኋል። 50 ዳይመንድ ማለት ነው።
ይሄኛውንም ከተቀላቀላችሁ ከስር ያለውን 50 እንደዛው እያለ ከፍ ይላል ማለት ነው። 50 50 ያው እዚህ ጋር 50 ጆይን ካረጋችሁ ቴሌግራም ጆይን ማድረግ ነው። ሌላ ነገር ከባድ የለው። ጆይን ካረጋችሁ በኋላ ትመለሱና ከላይ ይቀመጣል። ክሌም ትላላችሁ። እዚህ ሰፈር ይመጣል። እዚህ አንደኛ ላይ ይመጣና ክሌም ትሉታላችሁ። ይሄ ጎ የሚለው ኤክስ የሚለው ይታያችኋል። ምስሏ ከዛ እቺኛው ማለት ኤክስ የምትሏ እሷ ለብቻ ነው የምትወጣው። እንደ ዶላር ነች ማለት ነው። እንደ ዶላር ነው። አድስ ነው የምታዩት ማስታወቂያ ማለት ነው። ከዛን እዚህ ጋር እኛ እንወጣና ቲም የሚለው ጋር በዛ መጨረሻ ጋር እንሄዳለን። ቆይ ላሳያችሁ። እርን የምትለው ጋር ማለት እርን ጋር ስንሄድ እንዲህ ያመጣልናል። አያችሁ የቅድም አሁን ያሳያችሁ ነው። ስንት ሰው ስጋብዙ 1500 ይሰጣችኋል ይላችሁ። 5 ሰው ከጋበዛችሁ ቴሌግራም ላይ ያለው ጓደኛ ራሱ ሼር ስታረጉ በእናንተ ልክ 1500 ይሰጣችኋል ማለት ነው። ከዛን ስፒን ታረጋላችሁ። እዚህ ጋር መታችሁ መሀል ላይ ስፒን ታረጋላችሁ። ገባችሁ? ያው 1K ዳይመንድ ይለኛል መሀል ላይ እንደምታዩት ስፒን ዋጋ ስፒን ብሎ 1K ዳይመንድ አንድ ስፒን ይችላል ማለት ነው። ከዛን ሌላ ደግሞ አንድ ሺዋ አንድ ስፒን ነች ማለት ነው። ሌላው ደግሞ እዚህ ጋር ትመጡና ኢቨንት የምትላለች ይኸው እዚህ ጋር ኢቨንት የምትለው ጋር ጠቀና አረግና ብር አወጣጡንም ማሳያችኋለሁ፣ ችግር የለውም። ከዛን እዚህ ጋር ሳይን በየቀኑ ስታረጉ ክሌም የሚል ዳይመንድ ይሰጣችኋል። በየቀኑ በእነሱ ቴሌግራም ይልኩላችኋል። እነሱን ቴሌግራም ጆይን ያድርጉ እና 3 ስፒን ይሰጣችኋል። እኔ ጆይን ያደርጋለሁ አሳያችኋለሁ ስፈልጉ። ከዛን አርስ እዚህ ጋር ታያላችሁ። ማስታወቂያ ስታዩ አርስ ስታዩ በየቀኑ እንትን ይሰጣችኋል። ይኸው እዚህ ጋር ከላዩ እኔ በቀይ የማረግበት እዚህ ጋር 12 አለኝ 12 እና 0 ስፒን ዳይመንድ ብሩ የሚወጣው እቺኛው 12ቷም ለየብቻ ብር ትቆጥራለች። ሌላ ደግሞ ዶላሩን ለየብቻ ይቆጥራል ማለት ነው። አሁን ገንዘባችሁ እንዴት እንደምታወጡ የነሱን ቴሌግራም ጆይን ካላላችሁ ምንም አይሰጣችሁ። የነሱን ቴሌግራም ጆይን በሉ፣ ካመጣላችሁ ጆይን በለው ሄዳችሁ እርን የምትላለች። ከዛን እዚህ ጋር ዊዝድሮ ለማለት ነው። አያችሁ ቅድም አላልኳችሁም 12 ያለን እቺኛውም ለብቻ ነው ትቶ እቺ 12 ስንት ነች? 0.006 ዶላር ነው ማለት ነው። ገባችሁ? አንድ ዶላር ሲደርስ ማውጣት ትችላላችሁ ይላል። እኔ ገና 12 ነው። 12 ማለት ትንሽ ነው። ብዙ አርስ ኢቨንት ጋር ገብታችሁ ብዙ አርስ ካያችሁ ማውጣት ትችላላችሁ። እኔ አሁን እቺ ደግሞ ካሽ ትላለች። ሁለተኛ ላይ ያለችው ካሽ የምትሏ 0.4 አለኝ ማለት ነው። USDT 0.04 አለኝ። ዊዝድሮ የሚለውን ከጎን እነካታለሁ። ከጎን እቺኛው ማለት ነው። እቺኛውን እነካትና ከዛ እንዲህ ያመጣልኛል። ትጠብቁታላችሁ። ሚኒመም ዊዝድሮዋሉ $1 ነው ይላችኋል። ከዛን አድ ሚል አለ። አድ የሚለውን ነው የምነኩት እናንተ። አድ የሚለውን ተነካላችሁ። እዚህ ጋር በፈለጋችሁት ማውጣት ይችላል። በዩኤስዲቲ ማውጣት ትችላላችሁ። ግን እኔ ሪከመንድ ማረጋችሁ እዚህ ጋር ባንክ ኢትዮጵያ ባንክ የሚል አለ። ይሄው ያቺኛውንም 12 ያልኳችሁንም እዚህ ጋር ታያታላችሁ። እዚህ ጋር ደግሞ $6 ስደርሱ ማውጣት ትችላላችሁ ይላል። $6 ቀላል ነው። ከዛን እዚህ ጋር የፈለጋችሁትን እዚህ ጋር ትመጣላችሁ እናንተ እዚህ ጋር ሰሌክት ትሉታላችሁ። ሰሌክት የምትሏን አንዴ እንንካትኛ ቆሳክሌ ሰሌክት የምትሏን አንዴ እንንካት። ሰሌክት አንዴ ስነካት እንዲህ ያመጣልኛል። እኔ አሁን ንግድ ባንክ ከሆነ የንግድ ባንክ መጨረሻ ላይ ያለውን እዚህ ጋር አንዴ ነካታለሁ። ከዛን አሞላሉ ላሳያችሁ። ቆይ ግራ ለገባችሁ ከዛም ምን ታረጋላችሁ? በፊት ኔም ይላችኋል። የባንኩ ኔም ንግድ ባንክ የከፈታችሁበትን ኔም አካውንት ነበር ታስገባላችሁ። ከዛ ስልክ ቁጥራችሁን እዚህ ጋር ታስገባላችሁ። ጌት ኢን ኦቲፒ ይላል። ከዛ ሴቭ ታረጋላችሁ። ዊዝድሮ ማድረግ ነው። ምንም የሚከብድ ነገር የለም። እዚህ ጋር ክሊክ ስታረጉት የቁጥሩም ማለት ነው የኢትዮጵያ ይመጣላችኋል። ወይ ጌት ትሉታላችሁ። እዚህ ጋር መጣችሁ እናንተ ያመጣላችኋል። ጌት ነው የምትሉት። ከዛን ዊዝድሮ ማድረግ ትችላላችሁ። ፔመንቱን ካስገባችሁ በኋላ ዊዝድሮ ማድረግ ትችላላችሁ ማለት ነው። ሌላኛው ደግሞ ቋንቋ መቀየር ከፈለጋችሁ እንዲገባችሁ ማለት ነው እዚህ ጋር መጣችሁ ቋንቋ መቀየር ትችላላችሁ። እንግሊሽ የሚለው ጋር ትመጡና ጠቅ ታረጉትና አማርኛ ያለ ሁለተኛ ላይ እንደምታዩት አማርኛ ላይ ማድረግ ትችላላችሁ። ግን የነሱን ቴሌግራም ጆይን ማድረግ እንዳረሱ ይሄው እንደምታዩት የነሱን ቴሌግራም 228,000 ተከታይ ያላቸው ይሄው የነሱ ቴሌግራም ይሄ ነው። ጆይን ማድረግ እንዳረሱ ዝም ብላችሁ እዚህ ጋር መታችሁ ከምጽፉ በእነሱ እዛ ሊንክ ልኩላችኋል ጆይን አድርጉ የሚል እነሱን ጆይን ስታረጉ ነው የምታገኙት ማለት ነው።
3 ስፒን ምናምን ይሰጣችኋል። ያልገባችሁ ነገር ካለ ኮመንት ስር ጠይቁኝ። በሌላ ቪዲዮ እስክንገናኝ ባይ